ፊልሙ የሚጀምረው ወጣት መርሊን ከእናቱ የተላከውን ደብዳቤ ይዞ ወደ ካሜሎት ሲገባ ነው። እዚህ መጥቶ አስማቱን መቆጣጠር መማር ነበረበት። ነገር ግን ከተማው እንደገባ ያየው ነገር አስፈሪ ነበር። ንጉስ ኡተር አስማትን በጣም ይጠላል። አስማት የተጠቀመ ሰው ወዲያውኑ በህዝብ ፊት ተገደለ። መርሊንም የሱን አስማት ምን ያህል አደገኛ እንደሆነ ተረዳ። የተገደለው ሰው እናት ሜሪ ኮሊሲን የተባለች ጠንቋይ ነበረች። አንተ ልጄን ገደልክ፣ እኔም ልጅ በልጅ እበቀላለሁ ብላ በአስማት ጠፋች። ይህ ዛቻ የክፍሉ ትልቅ አደጋ ያሳያል። መርሊን ከዚያም ወደ ቤተ መንግስቱ ዶክተር ጋይስ ቤት ሄደ። ጋይስም በጣም ብልህና የድሮ ሰው ነው። መርሊን ጋይስን ከከፍተኛ ደረጃ ሊወድቅ ሲል አዳነው። ጋይስ ይህንን አይቶ ደነገጠ። የት ነው ይህንን ያወቀው ብሎ ሲጠይቀው መርሊን ከመወለዱ ጀምሮ እንደያዘው ተናዘዘ። ጋይስም ኃይልህን ከማንም ደብቅ ካልሆነ ትገደላለህ ብሎ አስጠነቀቀው። አርተር የንጉሱ ልጅ ነው። ትዕቢተኛ ነገር ግን ጎበዝ ነው። መርሊን አንድ አገልጋይ ሲያንገላታው አይቶ ተናደደ። ሰው ማስጨነቅ አቁም ብሎ አርተርን ተቃወሙ። ሁለቱም ተጣሉና መርሊን በደንብ ተደበደበ። በመጨረሻም ታስሮ ቅጣት ተጣለበት። በዚህ ድርጊቱ የተነሳ ከእስር ቤት ሲወጣ እንኳን በአደባባይ ተቀጣ። መርሊን ታስሮ እያለ ሚስጥራዊ ድምጽ ጠራው። ከቅጣትም በኋላ ድምጹን ተከትሎ ወደ ዋሻው ሄደ። እዚያም ከትልቁ ድራገን ጋር ኪል ጋር ተገናኘ። ድራገኑም ለመርሊን ትልቅ ሚስጥር ገለጸለት። አንተ የተወለድከው አርተርን ለመጠበቅ ነው። አርተር ታላቅ ንጉስ ሆኖ ሀገሩን አንድ ያደርጋል። አንተም በአስማትም መርዳት አለብህ አለው። አርተርን ቢጠላውም ይህንን ታላቅ ዕጣ ፈንታ መቀበል እንዳለበት ተረዳ። ይህ በእንዲህ እንዳለ ጠንቋ ሜሪ ሌላ ሰው መስላ ወደ ቤተ መንግስቱ ገባች። የዘፋኟን ሌዲ ሄለን መልክ ይዛ ንጉስ ላዘጋጀው በዓል ተገኘች። እቅዷም አርተርን በበዓሉ ላይ መግደል ነው። በዓሉ ሲጀምር ጠንቋ መዘመር ጀመረች። ዘፈኑም አስማታዊ እንቅልፍ በሁሉም ላይ ጣለ። ሁሉም ሰው ተኛ። ጋይስም ሳይቀር አንቀላፋ። አስማቱ ያልሰራው በመርሊን ላይ ብቻ ነበር። ጠንቋም ወዲያውኑ ወደ አርተር ተጠጋችና ልትገለው ሰይፏን ስትመዝ መርሊን ወሳኝ ውሳኔ አደረገ። አስማቱን ተጠቅሞ ሻማ ማብረጃውን በኃይል ጣለበት። የሻማ ማብረጃው በጠንቋ ላይ ሲወድቅ አስማቷን ሰበረው። ጠንቋ ወደ አስፈሪ መልኳ ተመለሰች። ነገር ግን ከመሞቷ በፊት የመጨረሻውን መውጊያ ወደ አርተር ወረወረች። መርሊን በፍጥነት አስማት ተጠቅሞ ጊዜውን አዘገየና አርተርን ጎትቶ አዳነው። ጠንቋም ሞተች። አርተርን በመዳኑ ንጉሱ ተደሰተ። መርሊን ተጠራና ትልቅ ሽልማት ተሰጠው። ሽልማቱም የልዑል አርተር አገልጋይ መሆን ነበር። መርሊን የጠላውን ሰው ማገልገል ነበረበት። ነገር ግን አርተርን ህይወት እንዲጠብቀው ድራገኑ የነገረው ዕጣ ፈንታ መሆኑን ተቀበለ። መርሊንም ለአርተር ማገልገል ይከብደዋል። ልዑሉ በጣም ትዕቢተኛና አዛዥ ነው። መርሊንን ሁሉ ጊዜ ያሾፍበታል። ነገር ግን መርሊን በህይወት እንዲኖር አርተርን መጠበቅ እንዳለበት ያውቃል። ወደ ከተማ የመጡ ባለሀብቶች ግን ካሜሎት ታላቅ የውድድር በዓል አዘጋጀች። ሁሉም በበዓላቱ የሚሳተፍበት ትልቅ ውድድር። ከመጡት ባለሀብቶች መካከል ሰር ቫሊየንት የሚባል ሰው ጎልቶ ወጣ። ቫሊየንት በጣም ጎበዝ ተዋጊ ቢሆንም ለማሸነፍ ሲል በማንኛውም ክፍተት ለመስራት ዝግጁ የሆነ ሰው ነው። በውድድሩ መጀመሪያ አንድ ባላባት በቫሊየንት ተሸንፎ ቆሰለ። ዶክተር ጋይስና መርሊን ሊያዩ ሲሄዱ የቆሰለው ሰውዬ አንገት ላይ የእባብ ንክሻ ምልክት ነበር። ነገር ግን መርሊን ውስጥ አስማት እንዳለ ወዲያውኑ ገመተ። መርሊንም እውነቱን ለማወቅ ወደ ቫላንታይን ክፍል በድብቅ ገባ። በዚያም ቫላንታይን ጋሻው ላይ የተቀረጹትን እባቦች ወደ ህይወት ቀይሮ ሲያዛቸው በገዛ አይኑ ተመለከተ። መርሊንም ወዲያውኑ ወደ አርተር ሄዶ ቫላንታይን አስማት እየተጠቀመ ነው፣ ጋሻው ላይ ያሉት እባቦች ይናከሳሉ ብሎ ነገረው። አርተር ግን አልሰማውም። አንተ አገልጋይ ነህ፣ እሱ ደግሞ የተከበረ ባላባት ነው። እንዲያልክስ በምንም ማስረጃ ያለ ማምጣት አትችልም አለውና አሰናበተው። የመርሊን ኃላፊነት ሸክም ከዚያ ላይ ከበደ። መርሊን አርተርን ለማዳን ማስረጃ ማምጣት እንዳለበት ወሰነ። አደጋው ተጋፍጦ ወደ ቫላንታይን ክፍል ተመለሰ። በድብቅ አስማቱን ተጠቅሞ ከጋሻው ላይ ያለውን አንድ እባብ ቆርጦ ወሰደ። ቫሊየንት ግን መርሊንን አየ። ስለኔ ብትናገር እገላለሁ ብሎ ዛተበት። መርሊን ግን አልፈራም። ማስረጃውን ይዞ ሸሸ። የውድድሩ መጨረሻ ደረሰ። ልዑል አርተርና አስማተኛው ቫላንታይን ናቸው። ውድድሩ ሲጀምር መርሊን የቆረጠውን የእባብ ጭንቅላት ይዞ ወደ ንጉስ ኡተር ሄደ። ንጉስ ሆይ ማስረጃው ይሄው፣ እባቡን ይመልከቱ አለው። ንጉሱም አሁንም አላመነውም። ይህ የሞተ እባብ ማስረጃ ሊሆን አይችልም፣ ውድድሩ ይቀጥላል አለው። ውድድሩም ቀጠለ። ቫሊየንት አርተርን ሊገለው ሲል ጋሻውን ከፍ አደረገ። ወዲያውኑ እባቦቹ ወደ አርተር ተወነጨፉ። መርሊን ሌላ ምንም አማራጭ አልነበረውም። አስማቱን ተጠቅሞ እባቦቹን ድንጋይ ሆኑ በሚል ቃል ጮኸ። በቅጽበት እባቦቹ ድንጋይ ሆኑ። በድንጋጤ ውስጥ ሆኖ አርተር ተነሳና ቫሊየንትን ገደለውና ድል አደረገ። ማንም ሰው መርሊን አስማት እንደተጠቀመ አላወቀም። ንጉሱም አስማት የለም ብሎ ያምናል። መርሊን ግን በድብቅ የአርተርን ህይወት አዳነ። አርተር ድሉን ተቀናጀ። ይህ ክስተት የመርሊንና የአርተርን ግንኙነት
የበለጠ አጠነከረው። አርተር የአገልጋዩን ቃል መስማት ጀመረ። መርሊንም አርተርን መጠበቅ ያለበት ጥሩ ሰው እንደሆነ ተረዳ።